ሀገራችን፣ ስለ ህዝባችን፣ ስለ ህልውናችን ቆመን ለመናገር እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ለኢትዮጵያ የምንቆምበት ጊዜ አሁን ነው። አሁን ወይም መቼ ነው? አሁን ወይም መቼ ነው? ዛሬ ካልቆምን መቼም ለኢትዮጵያ አንቆምም። እኔ የወንጌላውያን አማኝ ነኝ፣ የወንጌላውያን አገልጋይ ነኝ። ዛሬ በፊታችሁ የቆምኩት የትኛውንም የፖለቲካ ፓርቲ ደግፌ አይደለም፣ የትኛውንም ብሔር ወክዬ አይደለም። እውነትን ወክዬ ነው፣ ጽድቅን ወክዬ ነው፣ ፍትህን ወክዬ ነው። ሰማይን የዘረጋ ምድርን የመሰረተ ዓለማትን ሁሉ ካለመኖር ወደ መኖር ያመጣ ሕያው እግዚአብሔር በዙፋኑ ሆኖ ያያል፣ ይሰማል፣ ይመልሳል፣ ይፈርዳል። እውነት ከኢትዮጵያ ጎን ናት። እውነት ከኢትዮጵያ ጋር ናት። ውድ ኢትዮጵያውያን፣ እኛ የሰላም ሰዎች ነን። ኢትዮጵያ የሰላም ሀገር ናት። በማንም ጎረቤቶቿ ላይ ጦር አስፍታ የማታውቅ፣ ነገር ግን ወደ ሌሎች ቦታዎች ሰላም አስከባሪ የምትልክ ታሪክ ያላት ገናና ሀገር ናት። ዛሬ ግን ሰላማችን ታውቋል። በጥባጭ እያለ ማንም ጦር መጠጣት አይችልም። ይህንን ሰላም ግን የምናስከብረው ጸንተን በመቆም ብቻ። ዛሬ የተነሱብን አገሮች ኃያላን ናቸው። የተነሱብን ድርጅቶች ግዙፍ ናቸው። የተነሱብን ሚዲያዎች ሰፊ ናቸው። ነገር ግን ከሁሉ የሚበልጥ እግዚአብሔር ከኛ ጋር አለ። አሜን። እግዚአብሔር ከኛ ጋር። የዩናይትድ ኔሽን ኃያልነት ወገኖቼ በእግዚአብሔር ፊት ኢምንት ነው። ዳዊት እንደዚህ ያለ ቅዱስ ዳዊት እግዚአብሔር አንድ ነገር ተናገረ፣ እኔም ይህንን ሰማሁ። ኃይል የእግዚአብሔር ነው። ባካችሁ በሉት አንድ ጊዜ፣ ኃይል የእግዚአብሔር ነው። ስለዚህ ቲፒኤልኤፍ ኢትዮጵያን መውጋት የጀመረው ጥቅምት 24 አይደለም፣ የዛሬ 46 ዓመት ነው። ቲፒኤልኤፍ በእነዚህ 46 ዓመታት ውስጥ ኢትዮጵያን ያልወጋበት፣ ኢትዮጵያን ለመበተን ያልሰራበት፣ ኢትዮጵያን ያልዘረፈበት፣ ያልበዘበዘበት፣ ኢትዮጵያን ያላሰቃየበት ዘመን የለም። ስለዚህ ይህ እኩይ ስብስብ፣ ይህ እኩይ ዓላማ ያለው ስብስብ መወገድ አለበት። ቲፒኤልኤፍ የኢትዮጵያ ሕዝብ ጠላት ነው። የኢትዮጵያ ሕዝብ ጠላት ነው ስንል የትግራይም ሕዝብ ጠላት ነው። የትግራይ እናቶች ባለፉት 46 ዓመታት ውስጥ በሶስት ትላልቅ ጦርነቶች ልጆቻቸውን ገብረዋል። ለምን ብለን ብንል ለከንቱ፣ ለምንም ውጤትና ፍሬ ለሌለው ነገር። ስለዚህ አሁንም ቲፒኤልኤፍ ይህንን ዘመቻውን እንዲገታ እንጠይቃለን። አሜሪካ በሲሪያ የቆሸሸ እጇን፣ በሊቢያ፣ በየመን፣ በአፍጋኒስታን፣ በኢራቅ፣ በተለያዩ ሀገሮች የቆሸሸ እጇን ከውድ ሀገራችን ከኢትዮጵያ ላይ እንድታነሳ እንጠይቃለን። ወገኖቼ ከተባበርን፣ በአንድነት ከቆምን ገንዘባችንን፣ ጉልበታችንን